ሰላም እንደናችሁ ሁሉ ሰላም ነው ለማን ነው ነገ ሁሉ ሰላም ፈጣሪ መስከን እንግዲህ ዛሬ ደግሞ ሚልክዌይ ጋላክሲን በሚመለከት እንግዲህ ሁለተኛውን ቪዲዮ እንግዲህ እየሰራው ገኛለሁ ማለት ነው እንግዲህ እንደተለመደውና ተንበጥሞና በትግስት እንድታዳምጡልኝ በታላቅ አክብሮት ነው መጠይቀው በባለፈው እንግዲህ ክፍል 1 ሚልክዌይ ጋላክሲን በሚመለከት እንግዲህ ሚልክዌይ ጋላክሲ ስለ ሚልክዌይ ጋላክሲ ምንነት ሚልክዌይ ጋላክሲ አርሞች እንዲሁም ደግሞ በሚልክዌይ ጋላክሲና ሌሎች ጋላክሲዎች እንዴት በቪርኮ ሱፐር ክላስተር በሚባለው አካባቢ ላይ እንዴት ሙቭ እንደሚያደርጉ መረጃዎችን አካፍያችሁ ማጠናቀቂያ ይታወሳል ዛሬ ደግሞ በሚልክዌይ ጋላክሲ ውስጥ የሚገኙት የኛ ፀሐይን ጨምሮ ደግሞ ሌሎች ከዋክብቶች ደግሞ በምን አይነት መልኩ ደግሞ ሚልክዌይ ጋላክሲን ኦርቢት እንዲያደርጉ ወይ ደግሞ እነዚህ እና ያለን ማለት ነው እንዴት ነው ሚልክዌይ በፀሐይና ሌሎች ከዋክብቶች በሚልክዌይ ጋላክሲ ውስጥ እንዴት ነው ኦርቢት የሚያደርጉት የሚለውን መረጃዎችን እንግዲህ እና አካፍላችኋለሁ ማለት ነው እንግዲህ ባጭሩ አንድ ነገር ልናገር በስፔስ ውስጥ የሚገኝ ማንኛውም ነገር ተንቀሳቃሽ ነው ሶ everything in space is movable ማለት ነው ምን ማለት ሁሉም ነገር በስፔስ ውስጥ የሚገኝ ማንኛውም ነገር ምንድነው ተንቀሳቃሽ ነው ማለት ነው ፊክስድ ቦታ ሆኖ የማይንቀሳቀስ ምንም የጠፈር አካል በስፔስ ውስጥ የለም ሰዎች ወይ ደግሞ ሳይንቲስቶች አሁን የጠፈር መንኮራኩሮችን ወይ ደግሞ ሳተላይቶችን ይሁን ማንኛውንም ቁስ ነገር ወደ ስፔስ ውስጥ በሚለቁበት ሰዓት ላይ እነዛ ወደ ጠፈር የሄዱት ማናቸውም አይነት ሳተላይቶች ሊሆኑ ይችላሉ ስፔስ ክራፍቶች ሊሆኑ ይችላሉ ሌላ ማንኛውም ቁስ ሊሆኑ ይችላሉ ምን ያደርጋሉ ይንቀሳቀሳሉ ማለት ነው በራሳቸው ላይ እየተሽከረከሩ የሆነ ነገር ምን ያደርጋሉ ሙቭ ያደርጋሉ ምክንያቱም ሲባል በስፔስ ውስጥ ግራቪቲ ያላቸው ትላልቅ ግዙፍ ነገሮች ትናንሽ ነገሮችን በዙሪያቸው ይዘው ምን ያደርጋሉ ኦርቢት ስለሚያደርጉ ማናቸውም ስፔስ ውስጥ የሚገኝ ነገር ሁሉ በሆነ በአቅራቢያው ባለ ኃይል በስበት ኃይል ባለው ጠፈር አካል ስለሚሳብ ምን ያደርጋል ሙቭ ያደርጋል ማለት ነው ዘሴም ወይ በየኛ ፀሐይን ጨምሮ ከዋክብቶች በሚልክዌይ ጋላክሲ የሚገኘው መካከለኛው ስፍራ ወይ ጋላክቲክ ሴንተር የሚባለው ብላክ ሆል ምን ያደርጋሉ ማለት ነው በብላክ ሆሉ ባለው ከፍተኛ የሆነ የስበት ኃይል አማካይነት ምን ያደርጋሉ ሙቭ ያደርጋሉ ወይ ደግሞ እንትን ያደርጋሉ ማለት ነው ምህዋር ይሰራሉ ማለት ነው ለምሳሌ የኛ ፀሐይ ከነበረችበት ከዚህ ተነስታ በእንደዚህ አይነት ሁኔታ ነው ማለት ነው እንትኑን የምሰራው ኦርቢቷን የምሰራው በይሄ ሚልክዌይ ጋላክሲ ነው የኛ ፀሐይ ደግሞ በዚህ መስመርን ተከትላ ነው ማለት ነው ኦርቢት የምታደርገው ማለት ነው አሁን ጠቅለል ስላለው ስለ ፀሐይ ኦርቢት ስለኛ ፀሐይ ኦርቢት እናወራለን ስለኛ ፀሐይ ስንል እንግዲህ ሁላችንም ማለት ነው በስርዓተ ፀሐይ የምንገኘው የኛ ምድር ጨምሮ ሌሎች ፕላኔቶች ድግ ፕላኔቶች ጨረቃዎችን ይሄ እንትኖችን እና ሌሎች የጠፈር አካላትን በሙሉ ጨምሮ ማለት እንደሆነ በዛው እንደ እንትኑ እንድትወስዱልኝ ነው ስለዚህ ፀሐይ በሚልክዌይ ጋላክሲ ውስጥ ከሚገኙ በቢሊዮንስ ከሚቆጠሩ ከዋክብቶች መካከል አንዷ ናት በዚህም ልክ እንደ ሌሎቹ በጋላክሲ ውስጥ እንደሚገኙ ከዋክብቶች ሁሉ በዙሪያ ያሉትን ፕላኔቶች ድንቅ ፕላኔቶችን ጨረቃዎችን አስትሮይዶችን ኮሜቶችና ሌሎች የጠፈር አካላትን ሁሉ አስከትላ በሚልክዌይ ጋላክሲ መካከለኛው ስፍራ የሆነውን ጋላክቲክ ሴንተር ምን ታደርጋለች ማለት ነው በምህዋር ትዞራለች ማለት ነው ፀሐይ በሚልክዌይ ጋላክሲ ሴንተር ዙሪያ በሰዓት 828000 ኪሎ ሜትር እየተጓዘች ነው ማለት ነው ሚልክዌይ ጋላክሲን ኦርቢት የምታደርገው ልብ በሉ በሰዓት 820000 ኪሎ ሜትር እየተጓዘች የሚልክዌይ ጋላክሲን መካከለኛው ስፍራ ጋላክቲክ ሴንተር የምታደርጋለች ማለት ነው ኦርቢት ታደርጋለች ምህዋር ታደርጋለች ማለት ነው እሺ በሰዓት እየተጓዘች አንድ ሙሉ ምህዋር ደግሞ ለማድረግ ምን ያህል ይፈጅባታል ከ225 እስከ 250 ሚሊዮን አመታት ይፈጅባታል ማለት ነው አስቡት ፀሐይ ሚልክዌይ ጋላክሲን አንድ ዙር ለመዞር በሚልክዌይ ጋላክሲ ጋላክቲክ ሴንተሩን አንድ ጊዜ ለመዞር ከ225 እስከ 250 ሚሊዮን አመታት የብርሃን አመት ይፈጅባታል እዚህ ጋር አመታስን የብርሃን አመት ማለት እንደሆነ ምክንያቱም ይሄ በረጅም የሆነ በስፔስ ውስጥ የሚደረግን የጉዞ እንትን የርቀት መለኪያ የሚለካው በምንድነው በብርሃን አመት ስለሆነ የብርሃን አመት እንደሆነ ግንዛቤ ውስጥ አስገቡልኝ ማለት ነው እሺ ፀሐይ
ፀሐይ በሰዓት 820,000 ኪሎ ሜትር እየተጓዘች ሚልኪ ዌይ ጋላክሲን አንድ ዙር ለመዞር ከ225 እስከ 250 ሚሊዮን የብርሃን ዓመት ከፈጀባት ለመሆኑ ፀሐይ እስካሁን ሚልኪ ዌይ ጋላክሲን ምን ያህል ጊዜ ዞራለች የሚለውን ደግሞ አሁን መረጃዎችን አካፍላችኋለሁ። በሳይንቲስቶች ሐሳብ መሰረት ፀሐይ 4.6 ቢሊዮን ዓመታት ምናልባት እድሜ እንዳላት ይታሰባል። ፀሐይ እስካሁን ድረስ በሚልኪ ዌይ ጋላክሲ ውስጥ ወይ ጋላክቲክ ሴንተር ዙሪያ ምን ያህል ሙሉ ምህዋር አድርጋለች ለሚለው ጥያቄ መልስ ለማግኘት የፀሐይን እድሜ ፀሐይ በሚልኪ ዌይ ጋላክቲክ ሴንተር ዙሪያ አንድ ሙሉ ምህዋር ለማድረግ ለሚፈጅባት ጊዜ ማካፈል ነው ይላል። በዚህም ምክንያት የፀሐይ እድሜ ስንት ነው? 4.6 ቢሊዮን ምንድነው ዓመት ነው ማለት ነው። ይሄንን ለስንት ነው የምናካፍለው? ፀሐይ ሚልኪ ዌይ ጋላክቲክ ሴንተሩን አንድ ጊዜ ዙር ለሚፈጅባት እሱም ደግሞ ስንት ነው? ከ225 እስከ 250 ሚሊዮን ዓመት ማለት ነው። ስለዚህ 4.6 ቢሊዮን ለስንት ነው የምናካፍለው? ለ250 ሚሊዮን ስናካፍል ስንት ጊዜ ነው የሚመጣው ማለት ነው? 20 ጊዜ ነው ማለት ነው። ስለዚህ ፀሐይ እስካሁን ድረስ ከተፈጠረች ጊዜ ጀምሮ ሚልኪ ዌይ ጋላክሲን 20 ጊዜ ሙሉ ምህዋር ምን አድርጋለች ማለት ነው? ዞራለች ማለት ነው። ይሄ በጣም ነው የሚገርመው ማለት ነው። ይሄ እንግዲህ ፀሐይ ምን ያህል ይሄ ማለት ምን ማለት ነው? ሚልኪ ዌይ ጋላክሲ ምን ያህል ሰፊ ነገር እንደሆነ፣ ምን ያህል ግዙፍ ኦብጀክት እንደሆነ፣ በስፔስ ውስጥ በዩኒቨርስ ውስጥ ምን ያህል ግዙፍ ነገር እንደሆነ አስቡት። አንድ ዙር ለመዞር 250 ሚሊዮን የብርሃን ዓመት ነው የሚፈጅባት ማለት ነው። ስለዚህ ፀሐይ ደግሞ 4.6 ቢሊዮን ዓመት ነው እድሜዋ ማለት ነው። ስለዚህ ይሄንን ለ250 ሚሊዮን ስናካፍል 20 ጊዜ ይመጣል። ይሄ ማለት ፀሐይ እስካሁን ከተፈጠረችበት ጊዜ ጀምሮ ሚልኪ ዌይ ጋላክሲን የጋላክቲክ ሴንተሩን 20 ጊዜ ምን አድርጋለች ማለት ነው? ምህዋር አድርጋለች ማለት ነው። ይሄ የሚገርም መረጃ ነው ማለት ነው። ስለዚህ ፀሐይ በሚልኪ ዌይ ጋላክሲ ውስጥ የምታደርገው ምህዋር ወይ ደግሞ እንቅስቃሴ መረጃዎችን እንግዲህ ላካፍላችሁ ያሰብኩት ቪዲዮ በዚህ ተጠናቋል ማለት ነው። በሚቀጥለው ቪዲዮ ደግሞ የምናደርገው ሁለት ነገር ነው። አንደኛ እስካሁን ያልኳቸውን ነገሮች እስካሁን በጽሁፍና በምስል አሳያችኋለሁ። አሁን ደግሞ በቪዲዮ ፀሐይ በዙሪያ ያሉትን ፕላኔቶች፣ ድንቅ ፕላኔቶች፣ ጨረቃዎችን ሁሉ እነዚህ ሁሉ አስከትላ እንዴት በሚልኪ ዌይ ጋላክሲ ውስጥ ምህዋር እንደምታደርግ በቪዲዮ በሚቀጥለው ቪዲዮ አሳያችኋለሁ ማለት ነው። ቪዲዮን ላይክ፣ ሰብስክራይብ እንድታደርጉት እንግዲህ ደግሞ ቢጨመር ቢቀነስ የምትሉትም ደግሞ ቢሻሻል የምትሉትም ማናቸውንም አስተያየት ደግሞ ኮሜንት ላይ አድርጉልኝ። ስለተከታተላችሁኝ በጣም አርግቼ አመሰግናለሁ። ባላችሁበት ቦታ የፈጣሪ አብሮነት ጥበቃ ከናንተ ጋር ይሁን። እወዳችኋለሁ። ሰላም ሁሉ ባይ ባይ።